የዚህን ቤት ዋጋ ስትሰሙ ትደነግጣላችሁ። ዛሬ የምንገኘው ገርጂ መብራት ከቶቶት አጠገብ ነው። ይሄ የምታዩት ሳሎኑ ነው። በጣም ሰፊ ሳሎን አለው። ከዛ ፊት ለፊት ደግሞ ሳሎኑ ባልኮን ይኖረዋል ማለት ነው። ወጣ ብለን ነፋስ የምንቀበልበት እንደምታዩት በጣም ሰፊ ሳሎን ያለው እንደ አፓርትመንት ጠባብ አይደለም። ይሄ የምታዩት ደግሞ ኪችን ነው። ሲሰራ እዚህ ጋር ኦፕን ኪችን ተደርጎ ነው የተሰራው። ግን እንደ ሰውየው ፍላጎት ክሎዝ ኪችን ማድረግ ይቻላል፣ መዝጋት ይቻላል። አሁን እዚህ ፊት ለፊት የምታዩት የላውንደሪ ሩም ይሆናል ማለት ነው። ይሄኛው ደግሞ የአጋዥ ወይም የሰራተኛ ክፍል ይሆናል ማለት ነው። ይሄ ደግሞ ኮመን ባዝሩም ነው። የምታዩት ሳሎኑ ነው። ቀጥሎ የምንሄደው ትንሽ ፕራይቬሲያቸውን የጠበቁ ናቸው ቤድሩሞቹ። ይሄ የምታዩት ኮመን ባዝሩም ነው። ሁለት ቤድሩሞች አሉ፣ የአንድ የእንግዳ አንድ የህፃናት። ምናልባት እነዚህ ቤድሩሞች የሚጠቀሙት ባዝሩም ይሆናል ማለት ነው። ሁለቱ ቅድም ካየነው ሌላ ነው ይሄኛው ባዝሩም። ይሄ አሁን የምናየው የምንገባበት ማስተር ቤድሩሙ ነው። በጣም ስፓሽስ የሆነ ማስተር ቤድሩም ነው። በጣም ነው የሚያምረው። የምታዩት ነው። በጣም ሰፊ ነው። ማስተር ቤድሩሙ የራሱ ባዝሩም ይኖረዋል። ዘውጪ ባልኮን ያለው ይህንን ይመስላል ማስተር ቤድሩሙ። ከዚህ ወተን የምናገኘው አንደኛው የእንግዳ ወይ የልጆች መኝታ ቤት ይሆናል ማለት ነው። እንደምታዩት በጣም ሰፊ ነው። ሁለት አልጋ ከተፈለገ ሁለት አልጋ መያዝ የሚችል ቤድሩም ነው ማለት ነው። ክሎዜት አለው። ታዩት ነው። በጣም በጽዳት ነው የተሰራው። እዚህ እንደወጣን ደግሞ የምናገኘው ሌላኛው መኝታ ቤት፣ ሶስተኛ መኝታ ቤት ማለት ነው። ይሄ ደግሞ ሌላኛው መኝታ ቤት ነው የምታዩት። ይሄ ስሪ ቤድሩም ስሪ ባዝሩም ይኖረዋል ማለት ነው። ተጨማሪ ስቶር፣ ላውንደሪ እና የአጋሽ ክፍል አለው ማለት ነው። ቤቱ የሚገኘው እንዳልኳችሁ ገርጂ መብራት ከቶቶት አጠገብ ነው። ይሄ ቤት 40/60 የባንክ አማራጭ የተመቻቸለት ሲሆን ከቱና ስሪ ቤድሩም ናቸው ያሉት። ባለ ሁለት